ዛሬ ገና ፍትህ ተረጋገጠ። በ10 ዓመት ሕፃን ላይ ግድያ የፈጸመ ግለሰብ በሞት ተቀጣ። በአርባ ምንጭ ከተማ አስተዳደር የ10 ዓመት ታዳጊ ናትናኤል ማይክልን በአሰቃቂ ሁኔታ ገድሎ የጠፋ ተከሳሽ ወርቅነህ አሰፋ ደርሰው በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ወሰነ። ተከሳሹ የቀድሞ የመምህርነት ስራውን ተጠቅሞ ታዳጊውን ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤቱ ወሰደው። ተከሳሹ ልጁን በቦክስ ከመታው በኋላ በአፍና አፍንጫው ላይ በፕላስተር በማሸግ አፍኖታል። ልጁ ለማምለጥ ሲታገል ተመልሶ በመምጣት በአንሶላ አንቆ ሕይወቱን ካጠፋ በኋላ አስከሬኑን መጸዳጃ ቤት ውስጥ በመደበቅ ለመሰወር ሞክሯል። የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሐመርሃና አንቀጽ 590 ንዑስ አንቀጽ 2 ሰን የተላለፈ ተከሳሽ አስቀድሞ በሕፃኑ ቤተሰብ ላይ ገንዘብ የመጠየቅና የራሱን ኑሮ የመቀየር አደገኛ አስተሳሰብ አንግቦ መሆኑ በክሱ ተገልጿል። የፍርድ ቤት ውሳኔ የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ሕግን ክስና ማስረጃ አጥጋቢ ሆኖ በማግኘቱ ተከሳሹ በጭካኔ በተሞላበት መንገድ የፈጸመው አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ውሳኔ አስተላልፏል። የዚህ ፍርድ ውሳኔ ለታዳጊው ናትናኤል ቤተሰብና ለሕዝቡ ፍትህ የሚሰጥ እንዲሁም ለሕፃናት ደህንነት የተገባ መልእክት አስተላልፏል። እዚህ ፍርድ ላይ ያለዎትን አስተያየት ያጋሩን።